وإذا أخذ الله ميثاق الذين أوتوا الكتاب اذكر لهم يا رسولنا ملكتنياችን ሆይ አውሳላቸው ወይ ማስታውሳቸው ይላል። إذا أخذ الله በያዘባቸው ጊዜ ميثاق الذين أوتوا الكتاب ካንተ በፊት ቀደም ሲል መለኮታዊ መጽሐፍ ተልኮላቸው በዛ በመጽሐፋቸው ውስጥ ጥብቅ ቃል ኪዳን የተጣለባቸውን በምን መልክ ቃል ኪዳናቸውን እንደተወጡና እንዳልተወጡ እስቲ ለተረኞቹ አስተዋውሳቸው ይላል። እና ለቀደምት መጽሐፍ ባለቤቶች ለአይሁዶችም ሆነ ለክርስቲያኖች ለሌሎችም በየጊዜው ባወረዳቸው ኩቱቦችና በላካቸው ነብያት የሚከተለው ቃል ኪዳን ተጥሎባቸው ነበር። ምን የሚል ለቱበይኑነሁ ሊናስ ይሄንን በእናንተ ላይ የጣልኩባቸውን አደራ ለሰው ልጆች ሁሉ ግልጽ እንድታደርጉት ቃል ግቡ አላቸው ማለት ነው። ወላ ተክቱሙነሁ እና ይሄን ጉዳይ ከማንኛውም ሰው እንዳትደብቁት። ይሄ የዓለም ጸጋ ነውና ያንዲ ወገን ወይም ያንዲ ቡድን ጥሪት አይደለምና የመጨረሻው ነብይ ሲመጣ በዚህ ምድር ላይ ያሉ የሰው ልጆች ሁሉ መቀበልና መከተል ግዴታቸው እንደሆነ ሁላችሁም ለህዝቦቻችሁ ግለጹና አስረዱ እንጂ እንዳትደብቁ የሚል ቃል ኪዳን ጥየባቸው ነበር ይላል። ፈነበዱሁ ወራአ ዙሁሪሂም ግን እንዳለመታደል ሆነና ብዙዎቹ ይህንን ከባድ የጌታ ቃል ኪዳን አገልግሎቱን ጨርሶ እንደወደቀ ወደ ጀርባ ወረወሩት። አንድ ቃ ብዙ ጊዜ ስትገለበል በቆይተ ሲሰበርና ሲበላሽ ወደ ቁሻሻ ቦታ ማረፊያው እንኳን ቦታ እንደሆነ ላለማየት ዝም ብለ ወደ ጀርባ እንደምትጥለው ቃ አድርገው ጣሉት የኔን ቃል ኪዳን ይላል አላህ Subhanahu Wa Ta'ala። ወሽተረው به ثمنا قليلا በዛ በጥብቅ መለኮታዊ ቃል ኪዳን አንፃር ትንሽ ዚግባ የማይባል ርካሽ ዋጋ ለወጡበት ይላል። ያንን የአላህን ቃል ኪዳን በአግባቡ ቢወጡ ኑሮ ዘላለማዊ ጽድቅና ጀነተል ፊርደውስ ሊወርሱ የነበሩ ሰዎች በዛ ፈንታ ግዚያዊ ስምና ዚግባ የማይባል ጥቅምን መርጠው ለዛ ሸጡት የኔን አደራ ይላል አላህ Subhanahu Wa Ta'ala። ተመነን ቀሊለን ማለት ትንሽ ዋጋ የሚለው ከፍ ያለ በጣም ዳጎስ ያለ ዋጋ ቢያገኙና በዛ ቢሸጡት ኑሮ ምንም አልነበር ለማለት አይደለም። ዱንያ በሙሉ ትንሽ ዋጋ ናት እና ለዱንያ ሸጡት ነው። ዱንያ እነሱ ዘንዳ ትልቅ እንኳን ብትባል እኔ ዘንዳ ዋጋ ቢስናትና ለዚች ለማትረባ ውዳቂ ነገር የጌታቸውን ቃል ኪዳን ሸጡት ለወጡት ይላል። ፈቢእሰ ማ የሽተሩን እና የገዙት የለወጡት ነገር ምንኛ ከፋ ይላል። እነሱ ያወቅንና የተጠቀምን መስሏቸው ጥሩ ዋጋ ያገኘን መስሏቸው ነው የሸጡት ጅልነታቸው። ግን የሸጡና የለወጡት ነገር በጣም አሳፋሪና አሳዛኝ ነገር እንጂ የሚያስደስት ቢሻው ግደለም የሚባል እኮ አልነበረም ይላል። ስለዚህ የቀድሞዎቹን ህዝቦች በዚህ መልክ የሚተቻቸው እኛም ደግሞ የተሰጠንን እድል እንደቀላል እንዳናይና እንዲሁ ለናድረን እንደነሱ በመታለልና በመሸንገል ለግዚያዊ ጥቅም እንዳንሸጠው ለማስገንዘብ ነው ማለት ነው። እና ሁሉ ነብይ በየተራው ሲመጣ ከመጀመሪያ እስከ መጨረሻው ድረስ ለእያንዳንዱ ነብይ የመጨረሻው ነብይ ወሳኝ ነው። እሱ ዓለም አቀፍ ነው። ለሁሉም የሰው ልጆች ለጥቁሮችም ለነጮችም ለምስራቁም ለምዕራቡም ነው የላኩትና እንደናንተ ጎጣዊ ወይም ጎሳዊ ነብይ አይደለም። እሱ በሚመጣ ጊዜ እንዳያመልጣችሁ እያላችሁ የሰው ልጆችን አበክራችሁ እንዲቀሰቅሱና እንዲታስተባብሩ ይሄን አደራ ባትወጡ እናንተ የጌታን አደራ እንደበላችሁ ይቆጠራል ተብሎ ለእያንዳንዱ ነብይ በነብይ ደረጃ ተነግሮታል። በአጋጣሚ ባንተ ክፍለ ጊዜ ደርቦ ቢመጣ እንኳን እኔ ነብይ ነኝ ብለህ እንዲያትኮፈስ የመጨረሻው ነብይ ሲመጣ የምትችለውን ሁሉ ማስተባበርና የሱን ክብር ማንጸባረቅ አለብህ ተብለዋል። እንደገና የነዛ ነብይ ተከታይ ተብዬዎች ደግሞ እያንዳንዳቸው ከኹለፋዎቻቸው ተስዲቆቻቸው ጀምሮ በአንተም ጊዜ ቢመጣ ይሄ ሰውዬ
ህዝቦችን እንድታስተዋውቅና ወደሱ እንዲገቡ እንድታስተባብር ተብሎ ጥብቅ አደራ ተጥሎባቸው ነበር ማለት ነው። ያ ነገር እንግዲህ በዚሁ መልክ ታንዲ ትውልድ ወደ ሌላ ትውልድ እየተቀባበለ ከመጣ በኋላ በጉጉስት እየተጠበቀ በመጨረሻ ግን ወቅቱ ደርሶ ሲመጣ ያ አደራ የተባለው ነገር እንደቀላል ታየና ጎሰኞችና ጎጠኞች ከኛ ውጭ ነብይ ሊመጣ አይገባም በሚል በተለይ አህለል ኪታበይን ይሁዶችና ነሷራዎች ናቸውና በጊዜው የተገኙት እነሱ የጌታን ቃል ኪዳን እንዳሮጌው እቃ ወደ ጀርባ ወረወሩና ለጊዜያዊ ጥቅምና ስም መስገብገብ ጀመሩ። ይሄ ሰውዬ እንደተባለለትማ የመጨረሻው ታላቅ ነብይ ነው፣ እሱን መቀበልና መከተል አለብን ብለን ታወጅ እኛ ቦታችንን እናጣለን፣ የሃይማኖት አመራር በእኛ ስር ነውና የቆየው ካሁን በኋላ እንደገና ለአዲሱ ነብይ አሽከርነት ልንገባ ነው፣ ይሄን መሆን አይገባውም፣ ስለዚህ ከኛ ጎሳ እስካልሆነ ድረስ ዝም በለው ባክህ ተው በማለት ጆሮ ዳባ ልበስ ብለው ነብዩ መሐመድን አለይሂ ሰላቱ ወሰለም በመቀበል ፈንታ ግዚያዊ ማዕረግ ስማቸውን በአባሱ ቄሱ እየተባሉ መዘየሩና መከበሩ እንዳይቀርባቸው ሀዲያው ጥቅማ ድቅሙ ስልጣኑ እንዳይቀርባቸው መረጡት። ይሄንን ግዚያዊና ረካሽ ዋጋ ይላል። ይሄ የመረጡት ዋጋ ምንኛ ከፋ በማለት የጌታንም አደራ በማጥፋታቸው ኡመታቸውን ህዝባቸውንም በመበደላቸው አላህ አጥብቆ ወቀሳቸው ማለት ነው። እና እነሱን መውቀስ ብቻ ሳይሆን እኛም ሰውነንና በተራችን ውለን ስናድር እንደዚሁ በጎሳና በዘር እየተበታተን ትልቁን ቁም ነገር ረስተን በግዚያዊና በግላዊ ጥቅም እንዲያንሸነገል ለማስጠንቀቅ ነው። ተታሪክ ተማሩ በማለት ማለት እና በዚህ መልክ እንግዲህ አብዛኛዎቹ አህለል ኪታብ ተብዬዎች ይህን ዲል ከሰሩ፣ ትውልዶችንም አከሰሩ። እንዲሁም አህለል ቢድዓ የተባሉት የነሱ ፈለግ ተከታይ ናቸው። በዚሁ በኡመተ መሐመድ ውስጥ ራሱ አምነናል ብለው እንደገና ለጊዜያዊ ስምና ለጥቅማቸው ያደሩ ሰዎች ይህንኑ የተበላሸና አሳፋሪ ታሪክ እያደሱና እየመለሱ ይገኛሉ ማለት ነው። አደራ ብለዋቸው ይብሳሉ እሳቸው እንደሚባለው